እኔን እሺ ብለው የሚታዘዙ የኔ ወዳጆች ናቸው አለ አላህ። ጣዓ የሚያደርጉ እሺ ባዮች የኔ ወዳጆች ናቸው። አህሉ ማዕሲየቲ እኔን የሚያምፁትስ ላ ኡቀኒጡሁም ምን ረሕመቲ ከዝነቴ ተስፋ ላስቆርጣቸውም። ኢንታቡ ኢለየ ፈአና ሐቢቡሁም ወደ እኔ ከተመለሱ እኔ ወዳጃቸው ነኝ። ወኢን አበው ፈአና ጠቢቡሁም እምቢ ካሉ እኔ ሐኪማቸው ነኝ። ያ አላህ በምንድነው ህክምናው የሚረጋገጠው? አብተሊህም ቢልመሳኢብ በመከራ ሞክራቸዋለሁ፣ ፈትናቸዋለሁ፣ ችግር አመጣባቸዋለሁ። ሊኡጠሂረሁም ሚነል መዓይብ ከነውር ላጸዳቸው ፈልጌ። እንግዲህ ዚክር ማለት ውዱእ አይፈልግም፣ የተለየ ሁኔታ አይፈልግም። ንጹህ ቦታ ብቻ ከሆንክ መስጂድ መግባት አይፈልግም። መንገድም ላይ መኪና እየነዳ ትራንስፖርት ላይ በማንኛውም ሐል ሽንት ቤት ኦር ቂብላ አይፈልግም። በማንኛውም ሐል መሰራት የሚችል ነገር ነው። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊሂ ወሰለም። ኡስታዝ መሐመድ ፈረጃን ደስ የሚል አባባል አለው። ምላስህን ተሸክመው አትዙር ይላል። በጣም የሚገርም አገላለጽ ነው። ብዙዎቻችን ምላሳችንን ተሸክመ ነው የምንዞረው። ለምን ስራ እናሰራውም? ኸይር ነገር ዚክር ማለት ነው። አህሉ ዚክሪ አህሉ ሙጃለሰቲ ያለ አላህ የኔ ተቀማማጮች ናቸው፣ የኔ እኔን የሚያስታውሱ ሰዎች። መን አራደ አን ዩጃሊሰኒ ፈልየዝኩርኒ ከኔ ጋር መቀማመጥ የፈለገ እኔን ያውሳል አላህ አዘ ወጀል።